እንኳን ወደ መዝሙር ነጥብ በሰላም መጡ ውድ ቤተሰቦቻችን። ሰላም፣ እግዚአብሔር ይመስገን። ዛሬ ሕይወትን የሚለውጥ አዲስ መዝሙር ይዘንላችሁ ቀርበናል። ከመጨረሻው ከሆናችሁ ጥልቅ መጽሐፍ ቅዱሳዊ ትምህርት ያገኛሉ። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሼር በማድረግም ሌሎችን ያግዙ። እሺ እንጀምር። ፈቃዴ ነው የሰውን ነገር ላልናገር፣ ፈቃዴ ነው የሰውን ነገር ላልናገር። ይህ መዝሙር የሚያስተምረን ትልቁ ቁም ነገር ከእግዚአብሔር ጋር ያለንን ግንኙነት የሚቀይረው አንድ መሰረታዊ መንፈሳዊ ሕግ ነው። ይኸውም አንድ ሰው ከእግዚአብሔር ጋር ያለው ግንኙነት እውነተኛ መሆኑን የሚለካው ሌሎችን በሚይዝበት መንገድ ነው። አምላክ በእኛ ላይ ያሳየውን ትዕግስትና ምሕረት ስናስተውል እኛም ለሌሎች መሐሪና ታጋሽ መሆን እንጀምራለን። መዝሙሩ ከመፍረድ ልብ ወደ ምሕረት ልብ የሚደረግ ጉዞን ያሳያል። 1. ፈቃዴ ይህ ነው የሰውን ነገር ላልናገር፣ የእኔ ተሸፍኖ ከቆምኩኝ በክብር አዝ። የመዝሙሩ ማዕከል የሆነው ይህ አዝ በመጽሐፍ ቅዱስ ውስጥ ጥልቅ ስር ያለው ትምህርት ነው። መጀመሪያ ፈቃዴ ይህ ነው የሚለውን ቃል እንመልከት። ፈቃድ ማለት የልብ ውሳኔ፣ ሆን ብሎ የሚደረግ ምርጫ ማለት ነው። ይህ ሰው ዛሬ ሆን ብሎ የሰውን ነገር ላለመናገር ወስኗል። ይህ በአጋጣሚ የሚመጣ ባህሪ ሳይሆን የታወቀ ውሳኔ ነው። መጽሐፍ ቅዱሳዊ መሰረት ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል 7:1-5 ላይ እንዲህ የሚል ትእዛዝ ሰጥቷል። እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና፣ በምትሰፍሩበትም መስፈሪያ ይሰፈርላችኋል። ይህ ማለት እኛ ሌሎችን የምንለካበት መስፈሪያ እግዚአብሔር እኛን የሚለካበት መስፈሪያ ይሆናል ማለት ነው። ሌላውን ስንፈርድ በራሳችን ላይ ፍርድን እየጋበዝን ነው። ጌታችን ከዚያም አልፎ የወንድምህን ዓይን ውስጥ ያለውን ጉድፍ ስለምን ታያለህ? በራስህ ዓይን ውስጥ ያለውን ምሰሶ ግን አታስተውልምን? በማለት ጠየቀ። እዚህ ላይ ጉድፍ ትንሽ ቆሻሻ ሲሆን ምሰሶ ደግሞ ትልቅ እንጨት ነው። ጌታ የሚያስተምረው እኛ ራሳችን ላይ ያለውን ትልቅ ኃጢአት ተውን የሌላውን ሰው ትንሽ ስህተት ለማየት እንቸኩላለን የሚል ነው። የእኔ ተሸፍኖ የሚለው ሐሳብ፣ ተሸፍኖ ማለት ኃጢአት በሰው ላይ የሚጥለው መጋረጃ ወይም ሽፋን ነው። ኃጢአት ሰው ከእግዚአብሔር ክብር እንዲርቅ የሚያደርግ ሽፋን ነው። በዘፍጥረት መጽሐፍ አዳምና ሔዋን ኃጢአት ከሰሩ በኋላ ራቁታቸውን አይተው ራሳቸውን ለመሸፈን ሞከሩ፣ ከእግዚአብሔርም ተሰወሩ። ይህ ኃጢአት የሚያመጣው መሸፈኛ ነው። ከቆምኩኝ በክብር የሚለው ሐረግ የሚያሳየው ኃጢአት ተሸፍኖብን ሳለ በእግዚአብሔር ፊት መቆም እንደማንችል ነው። በክብር መቆም የሚቻለው ኃጢአታችን ሲሸፈን ወይም ሲወገድ ነው። በሮሜ 3:23 እንደተጻፈ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጉድለት አለባቸው ይላል። ማለትም በኃጢአት ምክንያት ከእግዚአብሔር ክብር ርቀናል። ስለዚህ የራሴን ኃጢአት ተረድቼ ሳልፈታው ሌላውን ልፈርድ አይገባኝም። ሐዋርያዊ ትምህርት ሐዋርያው ጳውሎስ በሮሜ 2:1-3 ላይ እንዲህ ይላል፣ ስለዚህ አንተ የምትፈርድ ሰው ሆይ ማንም ብትሆን ምክንያት የለህም። በሌላው ስትፈርድ ራስህን ትኮናነናለህና፣ የምትፈርደው አንተ ራስህ ያንኑ ነገር ታደርጋለህና። ጳውሎስ እዚህ ላይ የሚናገረው ሌሎችን ስንፈርድ እኛ ራሳችን ከነዚሁ ኃጢአቶች ነፃ አለመሆናችንን ነው። ምናልባት ኃጢአታችን በተለየ መልክ ሊሆን ይችላል፣ ነገር ግን ሁላችንም ኃጢአተኞች ነን። ሐዋርያው ያዕቆብም በያዕቆብ 4:11-12 ላይ ወንድሞች ሆይ እርስ በርሳችሁ አትነቃነቁ፣ ወንድሙን የሚነቅፍ ወይም ወንድሙን የሚፈርድ ሕግን ይነቅፋል ሕግንም ይፈርዳል። ሕግን የምትፈርድ ከሆንህ ግን
ሕግን የምታደርግ እንጂ የምትፈርድ አይደለህም። ሊያድንና ሊያጠፋ የሚችል አንድ ሕግ ሰጪና ዳኛ አለ። አንተ ግን ባልንጀራህን የምትፈርድ ማን ነህ? በማለት ያስተምራል። ልንማረው የሚገባን ሌሎችን የመፍረድ መብት የለንም። ዳኛው እግዚአብሔር ብቻ ነው። ራሳችንን ከመመርመር በፊት ሌሎችን ልንፈርድ አንችልም። ሌላውን ስንፈርድ እግዚአብሔር ራሱ እኛን በዚሁ ፍርድ እንደሚፈርድብን ማስታወስ አለብን። ኃጢአታችን ሳይፈታ በእግዚአብሔር ክብር ፊት መቆም አንችልም። ንስሐ መግባትና ራሳችንን ማረም ከሌሎች ስህተት መቁጠር ይቀድማል። ፈቃዴ ነው የሰውን ነገር ላልናገር፣ ፈቃዴ ነው የሰውን ነገር ላልናገር። 2. ሕይወቴ በሙሉ በኃጢአት ተመልታ፣ አምላኬ ከማረኝ በፍቅሩ ዝምታ። በዚህ ርዕሰ አንቀጽ የራሱን ሁኔታ በእውነት እየተናዘዘ ነው። ሕይወቴ በሙሉ በኃጢአት ተመልታ ሲል ሕይወቱ ከጥምቀት ጀምሮ እስከ ዛሬ ድረስ ሙሉ በሙሉ ንጹሕ እንዳልሆነ እየተናዘዘ ነው። ይህ ትሕትና የተሞላበት ኑዛዜ ነው። መጽሐፍ ቅዱሳዊ መሠረት በመጽሐፍ ቅዱስ ውስጥ እንደዚህ አይነት ራስን ዝቅ የማድረግ ምሳሌ ብዙ ነው። ነቢዩ ኢሳይያስ በኢሳይያስ 6:5 ላይ የእግዚአብሔርን ክብር ባየ ጊዜ ወዮልኝ፣ ጠፋሁ፣ እኔ ርኩስ ከንፈር ያለኝ ሰው ነኝና ብሎ ጮኸ። የእግዚአብሔር ክብር ሲገለጥ የሰው የመጀመሪያ ምላሽ ራሱን እንደ ኃጢአተኛ ማየት ነው። ሐዋርያው ጴጥሮስም ከኢየሱስ ጋር በጀልባው ላይ ከነበረው ተአምር በኋላ ጌታ ሆይ ከእኔ ዘንድ ራቅ፣ እኔ ኃጢአተኛ ሰው ነኝና ብሎ በሉቃስ 5:8 ተናገረ። ይህ የሚያሳየው ከእግዚአብሔር ቅድስና አንጻር ማንም ሰው ራሱን ንጹሕ አድርጎ ማቅረብ እንደማይችል ነው። አምላኬ ከማረኝ በፍቅሩ ዝምታ የሚለው ሐረግ፣ ይህ ክፍል በጣም ኃይለኛ ምስጢር ይዟል። በፍቅሩ ዝምታ ማለት ምን ማለት ነው? ይህ ማለት እግዚአብሔር በፍቅሩ የዚህን ሰው ኃጢአት እንደሸፈነው፣ እንዳልተናገረው፣ ዝም እንዳለለት ያሳያል። ይህ ከመጽሐፍ ቅዱስ አንጻር ሲታይ ኃጢአትን መሸፈን ከሚለው ጽንሰ ሐሳብ ጋር የተያያዘ ነው። በመዝሙረ ዳዊት 32:1-2 ላይ ኃጢአቱ የተሰረየለት በደሉም የተሸፈነለት ሰው ምስጉን ነው ይላል። እግዚአብሔር ንስሐ ለገቡት ሰዎች ኃጢአታቸውን ይሸፍናል፣ ይቅር ይላል፣ አይዘከርምም። እንዲያውም በኤርምያስ 31:34 ላይ ኃጢአታቸውን ይቅር እላለሁ፣ ኃጢአታቸውንም ወደ ኋላ አላስብም ሲል ተስፋ ሰጥቷል። በፍቅሩ ዝምታ ማለት እግዚአብሔር ሊወቅሰን፣ ሊያሳፍረን፣ ሊገልጠን ሲችል ከፍቅሩ የተነሳ ዝም አለ፣ ማረን እንጂ አላወቀሰንም። ይህን የሚያሳየን በዮሐንስ 8 ላይ በምንዝር የተያዘችው ሴት ታሪክ ነው። ኢየሱስ ሊወቅሳት ሲችል እኔም አልፈርድብሽም አላት። ይህ በፍቅር ዝምታ ማለት ነው። የሰው በደል ላይ በእውነት ምያለው፣ እኔን ከታገሰኝ ፍቅር ተምሬያለው። ይህ የመዝሙሩ እምብርት ነው እያለ ያለው። እኔ የሌሎችን ስህተት አላይም። ለምን? ምክንያቱም እግዚአብሔር እኔን ከታገሰኝ ፍቅር ተምሬያለሁ ነው። ይህ የእግዚአብሔርን ትዕግስት በራሳችን ሕይወት ስናስተውል ለሌሎች መቻቻል እንሞላለን ማለት ነው። ሐዋርያዊ ትምህርት ሐዋርያው ጳውሎስ በኤፌሶን ለ5:28 ጉዳይ እርስ በርሳችሁ ለዋሆችና ርኅሩኆች ሁኑ፣ እግዚአብሔርም በክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ በማለት ያስተምራል። እዚህ ላይ የምህረት መለኪያው እግዚአብሔር እኛን ይቅር ያለበት መጠን ነው። እኛ ደግሞ እንደዚሁ ይቅር ማለት አለብን። በቆላስይስ 3:13 እርስ በርሳችሁም ታገሱ፣ ማንም በሌላው ላይ የሚነቅፈው ቢኖረው ይቅር ተባባሉ፣ ጌታ ይቅር እንዳላችሁ እናንተም እንዲሁ ይቅር በሉ ይላል። ይቅር ማለት ግዴታ ሳይሆን ከእግዚአብሔር የተቀበልነው ምህረት ውጤት ነው።
ልንማረው የሚገባን ራሳችንን ከሌሎች በላይ አድርገን ማየት የለብንም። ሁላችንም የእግዚአብሔር ምሕረት የሚያስፈልገን ኃጢአተኞች ነን። እግዚአብሔር የእኛን ኃጢአት ከሸፈነ እኛም የወንድሞቻችንን ስህተት መሸፈን አለብን። ትዕግስት ከእግዚአብሔር የተማርነው ትልቅ ትምህርት ነው። ፍቅር ኃጢአትን ይሸፍናል እንጂ አያጋልጥም። አንደኛ ጴጥሮስ 4:8 ፈቃዴ ነው የሰውን ነገር ላልናገር፣ ፈቃዴ ነው የሰውን ነገር ላልናገር። ዓይኔ ፊት ተጋርዶ ያለውን ምሰሶ እያየ ካለፈኝ በምህረት ታግሶ። በዚህ ክፍል ድምፃዊው ሌላ ቁልፍ ነጥብ ያነሳል። ዓይኔ ፊት ተጋርዶ ያለውን ምሰሶ ሲል ከጌታ ትምህርት በቀጥታ የተወሰደ ምሳሌ ነው። ምሰሶ ማለት በራሳችን ውስጥ ያለ ትልቅ ጉድለት ወይም ኃጢአት ሲሆን፣ ተጋርዶ ማለት ግን በግልጽ የሚታይ የተዘረጋ ግዙፍ ማለት ነው። መጽሐፍ ቅዱሳዊ መሰረት ይህ በማቴዎስ 7:3-5 ላይ የተመሰረተ ነው። ጌታ እንዳስተማረው በራሳችን ዓይን ውስጥ ምሰሶ ያለ ሰው የወንድሙን ዓይን ውስጥ ያለውን ጉድፍ ሊያወጣ አይችልም። ማስተዋል ያለብን ጉድፍም ምሰሶም ሁለቱም እንጨት ናቸው። ይህ ማለት ሁለቱም ኃጢአት ናቸው። ልዩነቱ መጠናቸው ነው። ሌላው ሰው ላይ ያለው ትንሽ ስህተት ሲሆን በእኛ ላይ ያለው ግን እጅግ ትልቅ ነው። እያየ ካለፈኝ የሚለው ምስጢር ይህ ሐረግ በጣም አስደናቂ ነው። ድምፃዊው እግዚአብሔር እንዴት እንደሚይዘው እየገለጸ ነው። ዓይኔ ፊት ተጋርዶ ያለውን ምሰሶ ማለትም የራሴን ትልቅ ጉድለት እያየ ካለፈኝ ማለት እግዚአብሔር ያንን ምሰሶ በማየት እንኳ ቢሆን እኔን እንዳላወቀሰኝ፣ እንዳልቀጣኝ፣ በትዕግስት እንዳለፈኝ ያሳያል። ይህ ማለት እግዚአብሔር ኃጢአታችንን አይቶ ችላ ስላለ ሳይሆን ለንስሐ ጊዜ እየሰጠን በምህረት ስለሚታገሰን ነው። ሐዋርያው ጴጥሮስ በሁለተኛ ጴጥሮስ 3:9 ላይ ጌታ ለሁሉ እንዲጸቱ እንጂ ማንም እንዳይጠፋ ፈቅዶ ስለ እናንተ ይታገሳል በማለት ይህንኑ ያስረዳል። እግዚአብሔር ምሰሶአችንን እያየ ያለፈን ለንስሐ እንድንበቃ ፈልጎ ነው። በምህረት ታግሶ የሚለው ማብራሪያ እግዚአብሔር ኃጢአታችንን አይቶ አለማወቁ ወይም አለማየቱ ሳይሆን በምህረት መታገሱ ነው ዋናው ነገር። ነቢዩ ሚክያስ በሚክያስ 7:18 እንደ አንተ ያለ ኃጢአትን የሚያስተሰርይ የርስቱንም ቅሬታ በደል የሚሽር አምላክ ማን ነው? እርሱ በምህረት ደስ ይሰኛልና ኃጢአታችንን ለዘላለም አይቆጣም በማለት የእግዚአብሔርን ባህሪ ይናገራል። ልንማረው የሚገባን የራሳችን ኃጢአት ከሌሎች ስህተት ሊበልጥ እንደሚችል ልንገነዘብ ይገባል። እግዚአብሔር ስህተታችንን እያየ በትዕግስት ያልፋል። እኛም የሌሎችን ስህተት በትዕግስት ማለፍ አለብን። መዳን ያለብን ከራሳችን ምሰሶ ነው፣ ከሌሎች ጉድፍ አይደለም። እግዚአብሔር የሚፈልገው ፍርድ ሳይሆን ምህረት ነው። ሌሎችን ከመውቀስ ይልቅ ስለ ራሳችን ምሰሶ ማልቀስ አለብን። ፈቃዴ ነው የሰውን ነገር ላልናገር፣ ፈቃዴ ነው የሰውን ነገር ላልናገር። አንተ ቀራጩ ሰው ያለ ሐቅ ቀርቅረህ በምህረት ተመለስክ ከኔ ይልቅ ድነህ። ይህ የመዝሙሩ ክፍል በጣም አስደናቂ መንፈሳዊ ትምህርት ይዟል። ራሱን ከሌላ ሰው ጋር በማነጻጸር ያለውን አደጋ ያሳያል። ቀራጩ የሚለው ቃል በመጽሐፍ ቅዱስ ዘመን በአይሁድ ማህበረሰብ ውስጥ እንደ ኃጢአተኛና ከዳተኛ የሚቆጠር ሰው ነበር። ከሮማውያን ጋር በመተባበር ከወገኖቹ ቀረጥ ይሰበስብ ነበርና። መጽሐፍ ቅዱሳዊ መሰረት ይህ ክፍል የሚያስታውሰን ጌታ በሉቃስ 12:10-14 የተናገረውን ስለ ፈሪሳዊውና ስለ ቀራጩ የሚናገረውን ምሳሌ ነው። ፈሪሳዊው አምላክ ሆይ እንደ ሌሎች ሰዎች ቀማኞች፣ አመፀኞች፣ አመንዝሮች ወይም እንደዚህ እንደ ቀራጩም ስላልሆኑ አመሰግንሃለሁ
ሲል ጸለየ። ቀራጩ ግን አምላክ ሆይ እኔ ኃጢአተኛውን ማረኝ ሲል ደረቱን እየደቃ ራሱን አዋረደ። ጌታ የቀራጩ ጸሎት እንደተሰማ ተናገረ። ያለህ አቀርቅረህ የሚለው ሐረግ አቀርቅረህ ማለት ሁኔታህ በጣም የከፋ መጨረሻ ላይ የደረስክ ማለት ነው። ይህ ሰው ራሱን ከዚህ ቀራጭ ጋር ሲያወዳድር እኔ ከዚህ ሰው እበልጣለሁ ብሎ ነበር። ነገር ግን ያን ጊዜ ምን ሆነ? በምህረት ተመለስክ፣ ከኔ ይልቅ ድነህ። ይህ ሰው የሚንቀው የሚጸየፈው ቀራጭ ንስሐ ገብቶ እንደዳነ አየ። ባንተ ላይ ስጠቁም የኔን ጸሎት ትቼ የመዳኑ ሰዓት አለፉ ቀኖቼ። ይህ እጅግ አሳዛኝና አስተማሪ ምስክርነት ነው። እንዲህ እያለ ነው። እኔ በአንተ ላይ ጣቴን እየጠቆምኩ ስወቅስ ሳለሁ የራሴን ጸሎት ትቼአለሁ። አንተን ስፈርድ ራሴን መመርመር ተውሁ። በዚህ ምክንያት የመዳን ጊዜ ያለፈ። ይህ በጣም የሚያስደንቅ ትምህርት ነው። ሌሎችን ስንፈርድና ስንወቅስ እውነተኛ የምንጎዳው እኛ ራሳችንን ነው። ሌላውን በመውቀስ ጊዜን ስናባክን የራሳችን ንስሐ ጊዜ ያልፋል። የሌላውን በደል ስንቆጥር የራሳችን መለወጥ ይዘገያል። ሐዋርያዊ ትምህርት ሐዋርያው ጳውሎስ በሁለተኛ ቆሮንቶስ 13:5 ላይ ራሳችሁን በእምነት እንደሆናችሁ መርምሩ፣ ራሳችሁን ፈትኑ በማለት ያዘዘው ለዚህ ነው። ትኩረታችን ሌሎችን ከመመርመር ይልቅ ራሳችንን በመመርመር ላይ መሆን አለበት። ሌሎች ሲድኑ እኛ ሳንድን ልንቀር እንችላለን። ጌታችንም በማቴዎስ 22:29 ጉዳይ ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት ከእናንተ ይቀድማሉ ሲል ፈሪሳውያንን የተናገረው ይህንኑ ነው። ራሳቸውን ጻድቃን አድርገው የሚቆጥሩ ኃጢአተኛ እንደሆኑ ሳያውቁ ሲቀሩ ኃጢአተኛ መሆናቸውን የሚያውቁና የሚያዝኑ ግን ይድናሉ። ልንማረው የሚገባን ሌሎችን ስንፈርድ የራሳችንን መዳን አደጋ ላይ እንጥላለን። እኛ የምንንቀው ሰው ከእኛ በፊት ሊድን ይችላል። ራስን ከሌሎች ጋር ማወዳደር አደገኛ መንፈሳዊ ወጥመድ ነው። የንስሐ ጊዜ የሚያልፈው እኛ ራሳችንን ሳንመረምር ሌሎችን ስንፈርድ ነው። እግዚአብሔር ልባችንን ይመለከታል እንጂ ሌሎችን እንደምንወቅስ አይደለም። ፈቃዴ ነው የሰውን ነገር ላልናገር፣ ፈቃዴ ነው የሰውን ነገር ላልናገር። የሁሉም ትምህርቶች ማጠቃለያ 1. ራስን መመርመር ከሁሉ ይቀድማል። መዝሙሩ በሙሉ የሚያስተምረን መሰረታዊ ነጥብ አንድ ሰው የእግዚአብሔርን ምሕረት ባገኘ መጠን ለሌሎች መሐሪ ይሆናል። በተቃራኒው ራሱን ጻድቅ አድርጎ የሚቆጥር ሰው የሌሎች ፈራጅ ይሆናል። 2. የእግዚአብሔር ትዕግስት ትምህርታችን ነው። እግዚአብሔር የራሳችንን ትልቅ ኃጢአት እያየ በምሕረት እንደሚታገሰን ስናስተውል እኛም ሌሎችን ለመታገስ እንገደዳለን። 3. መፍረድ ራስን መጉዳት ነው። ሌሎችን ስንፈርድ በእውነት የምንጎዳው ራሳችንን ነው። የእኛ የንስሐ ጊዜ ያልፋል። ጸሎታችን ይቋረጣል። ከእግዚአብሔር ጋር ያለን ግንኙነት ይበላሻል። 4. ማንም ሊድን ይችላል። በሌሎች ላይ ፍርድ ከመቁረጥ ይልቅ ሁሉም ሰው በንስሐ ወደ እግዚአብሔር ሊመለስ እንደሚችል ማመን አለብን። ዛሬ የምንንቀው ሰው ነገ ከእኛ የበለጠ የተወደደ ሊሆን ይችላል። 5. ፍቅር የሚሸፍነው እንጂ የሚያጋልጠው አይደለም። የእግዚአብሔር ፍቅር ኃጢአታችንን እንደሸፈነ ሁሉ እኛም የወንድሞቻችንን ድክመት መሸፈንና በፍቅር መምከር እንጂ ማጋለጥና ማውራት የለብንም። 6. ፈቃዴ ይህ ነው። የቁርጥ ውሳኔ አስፈላጊነት። ይህን ሁሉ ካወቅን በኋላ ሆን ብለን የሰውን ነገር ላለመናገር ውሳኔ ማድረግ አለብን። ልክ እንደ መዝሙሩ ባለቤት ፈቃዴ ይህ ነው ማለትም የልባችንን አቅጣጫ መቀየር ያስፈልገናል። ይህ በአንድ ቀን የሚሆን ሳይሆን የዕለት ተዕለት ትግል ነው። የመጨረሻ ሐዋርያዊ
ማሳሰቢያ ሐዋርያው ጳውሎስ በሮሜ 8:12-13 ላይ እንዲህ ሲል ያጠቃልላል። እንግዲህ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። እንግዲህ ከእንግዲህ ወዲህ እርስ በርሳችን አንፋረድ። ነገር ግን ለወንድም እንቅፋትና ማሰናከያ እንዳይሆን ከዚህ ይልቅ ፍረዱ ማለት ወስኑ ማለት ነው። ፍረዱ የሚለው ቃል እዚህ ላይ አወንታዊ ውሳኔ መውሰድን ያመለክታል። እኛም ሆን ብለን የሰውን ነገር ላለመናገር፣ ላለመፍረድ፣ ላለማውራት፣ ፈቃዴ ይህ ነው ብለን ውሳኔ ማድረግ አለብን። በሉቃስ 7:24 ጉዳይ እስከ 37 ላይ ጌታችን እንዲህ ብሏል። አባታችሁ መሐሪ እንደሆነ እናንተም መሐሪዎች ሁኑ። አትፍረዱ አይፈረድባችሁምም። አትኮኑምም። ይቅር በሉ ይቅር ይሏችኋልም። መደምደሚያ። ይህ መዝሙር የሚያስተምረን አንድ አስደናቂ የመንፈሳዊ ሕይወት ምስጢር ነው። እርሱም ራሳችንን ከእግዚአብሔር ጋር በማየት የምናገኘው ትህትና ለሌሎች ርኅራኄ እንድንሞላ ያደርገናል። እግዚአብሔር እኛን እንደታገሰን ሁሉ እኛም ሌሎችን ለመታገስ እንችላለን። የእግዚአብሔር ምሕረት ቅጥረኛ ያደርገናል እንጂ ፈራጅ አያደርገንም። ይህን መንፈስ እንድንማር የእግዚአብሔር ቸርነት ይርዳን።